من 1000 شهر كعند شوار تبلطالچ ያላት ሌሊት በእነኚህ 10 الأواخر በሚባሉት አስሮቹ የመጨረሻዎቹ ቀናት ውስጥ ነው ፈልጓቸው ያሉት ነብዩ አለይሂ ሰላቱ ወሰለም ፈልጓት እቺን ሌሊት በእነኚህ 10 ቀናት ፈልጓት ብለዋል ዑለማዎቹ 20ዎቹ የረመዳን ቀናት እንደ መግቢያ ይመስላሉ ይላሉ ኢንትሮዳክሽን ለነኚህ 10 ቀናት መዘጋጃ አይነት አድርገው ይወስዷቸዋል በርግጥ ነው አብዛኛዎቹ ቀናቶች አልፈዋል ግን በጣም ትልልቆቹ ቀናቶች ግን ከዚህ በኋላ ያሉት ናቸው እያንዳንዷን ቀን ውጤታማ በሆነ መልኩ ለመጠቀም ቁርጥ ውሳኔ ላይ መድረስ ያስፈልጋል اللهم اغفر لنا ما مضى وبارك لنا ما بقي ያለፈውን ነገር አንተው ማረን የቀሪውን ጊዜ ደግሞ የተባረከ አድርግልን ይያልን አላህን እየተማጸን ቀሪዎቹን ቀናቶች በደንብ ውጤታማ ሆነን ማሳለፍ ያስፈልጋል ምን ብናደርግ ነው የሚሻለው ካል ዒባዳ እንደ ቡፌ ነው በጣም ሰፊ የዒባዳ ቡፌ ላይ ነው የምንገኘው ዚክር አለ ቲላዋ አለ ቁርአን መቅራት አለ ሰደቃ አለ ዱዓ አለ ተሐጁድ አለ በጣም ብዙ ዒባዳዎች አሉ ከሁሉም ዒባዳዎች ነሲብ ሊኖረን ይገባል በጣም የገረመኝ ነገር ነብያችን አለይሂ ሰላቱ ወሰለም من استغفر للمؤمنين والمؤمنات ለሙእሚኖችና ለወንድ ሙእሚኖችና ለሴት ሙእሚኖች አጠቃላይ ለአማኞች ምህረትን የለመነ ሰው በሙእሚኖች ቁጥር ልክ አላህ ሐሰና ይሰጠዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ ለሙእሚኖች اللهم اغفر للمؤمنين والمؤمنات والمسلمين والمسلمات ይህንን ዱዓ ማድረግ እንኳን ምን ያክል ሐሰና እንደሚያስገኝ አስቡት ለይለተል ቀድር ቀን ይህንን ዱዓ ያደረገ ሰው ደግሞ የአንድ ሺህ ወር ያክል ነው የሚባዛለት 83 አመት ከ4 ወር ያክል ዒባዳ ነው እያንዳንዱ ነገር በጥፍ ነው የሚባዛው በዚህን ያክል ጥፍ ይባዛል ማለት ነው ለذلك ان شاء الله ሁላችንም እቺን ሌሊት አናቃትም የትኛው እንደሆነች አላህ ለሂክማው ነው የደበቃት ሁሉንም ሌሊቶች በትጋት እንድንሰራ የበለጠ ዒባዳ ላይ እንድንበረታ ራሳችን እንድናንጽ ዒባዳ በደንብ ልምዳችን እንዲሆን ለማድረግ አላህ Subhanahu Wa Ta'ala ደብቋታል የትኛው እንደሆነች ግን በአስሮቹ በ30ዎቹ ላይ ጥረት ያደረገ ሰው ደግሞ በእርግጠኝነት ያገኛታል ምክንያቱም ረመዳን ውስጥ ያለች መሆኗ ምንም ጥርጥር ስለሌለው ማለት ነው እቺን ሌሊት እንዴት አድርጌ ዱዓ አድርጌ ላሳልፍ ብላ እናታችን አይሻ ረዲየላሁ ዐንሃ ነብያችን አለይሂ ሰላቱ ወሰለም ጠየቀቻቸው ምን ልበል ለይለተል ቀድርን አላህ ቢወፍቀኝ የዛች ቀን ምን ብዬ ነው ዱዓ ማድረግ ያለብኝ በእነኚህ ቀናት በመንጠብቃቸው ቀናት ምን ተብሎ ዱዓ ቢደረግ ነው የበለጠ የሚሆነው የሚለውን ነገር አይሻ ረዲየላሁ ዐንሃ ጠይቃለች ነብያችን አለይሂ ሰላቱ